ስልክ እንጂ እኮ የሰው ልጅ ስዊች ኦፍ እንደሚደረግ አላውቅም ነበር። ጥፍት እኮ ነው ያደረጋችሁኝ። ግን ጌታ ደግ ነው፣ አበራኝ። በለው እንክብካቤ ጉዞ ላይ ነን። ያው እንገናኛለን። አርፈ ቁጭ በል። አይ ከቆየሁ እኮ ስለሚርበኝ ያው ምግብ ብዬ እንዳላስቸግራችሁ ብዬ ነው። መሄድ ከፈለክ ለተጠየቀው ጥያቄ በቂ መልስ ስጥ። ምንድነው ጥያቄ? ለምንድን ነው የምትሰርቀው? ወይኔ መሳይ፣ ባለፈው ዓመት የወጣ ጥያቄ ዘንድሮ ተማሪ ይጠየቃል። ኦኬ፣ እዚሁ መቆየት ፈልጋል ማለት ነው። ልሸጠው ነው በቃ ልሸጠው። ሌላ ምን አደርገዋለሁ? ከዛስ? ከሸጥኩት በኋላ ገንዘቡ ምን ታደርግበታለህ? እንግዲህ ከሸጥኩት በኋላ 15% ለመንግስት ታክስ ከፍላለሁ። ከዛ 10% ደግሞ ለአምላክ ያስራት በኩራት አወጣለሁ። በቀረኝ ደግሞ የአባይን ቦንድ እገዛለሁ። እንደገና ለማይረባ ነገር ከሆነ የምትሰርቀው የግድ መቀጣት አለበት። ለማይረባ ነገር ስትል ለምሳሌ ጫት ለመቃም ከሆነ ሌላ ሰው መስረቅ አይጠበቅም። ጫቱን ከራሱ ከጫት ነጋዴው ነው መስረቅ ያለበት። ስለሰረከኝ ሳይሆን ያለ በቂ ምክንያት ስለሰረከኝ ተናድጄብሃለሁ። የተናደድኩበትን ሰው ደግሞ ዝም ብሎ መልቀቅ ደስ አይልም። አዲስ ስራው ተጨማሪ ሰዎች ልክልሃለሁ። በደንብ ይቀጣ። ለጫት ብዬ አይደለም የምሰርቀው፣ ከምታስበው በላይ አሳማኝ ምክንያት ነው። ለሱስ ብዬ አይደለም ምበላው አጥቼ ልሞት ብል እንኳን በህይወቴ ሌባው ነው ብዬ አስቤያለሁ። እኔን ለማቆም ብላ አረብ ሀገር ሄዳ ከፎቅ ላይ ተወርውራ መቆም ያቃታት እህቴ እንዴት አድርጌ ያሳክሜ ላድናት? አንድ በሚረዳኝ ሰው ዲሽ እየሰቀልኩኝ ደግሞ ያን ሁሉ ገንዘብ አጠራቅሜ እንዴት ላሳክማት እችላለሁ? ናምላ የነገርከኝ እውነት ከሆነ መስረቅ ሳይሆን የምትሰርቀው ነገር ነው ልክ ያለው። ይህን ያህል በቂ ምክንያት እያለ ይህን ያህል ገንዘብ እያስፈለገ እንዴት እንዲህ አይነት ተራ ስርቆት ላይ ትሰማለህ? በነገራችን ላይ እኔም ሌባ ነው፣ ግን ቀሽም ሌባ አይደለሁም። ለሰርግ የሚሆን ጥሬ ስጋ ቢያስፈልገኝ ከልኳንዳ ቤት አይደለም የምሰርቀው፣ ለልኳንዳ ቤቶች ስጋ ከሚያከፋፍለው ከዋናው ከቄራ